ልጅ ሚካኤል ለቴዲዮ መልስ ሰጥቷል። በደንብ እናብራራዋለን። እንደዚሁም አንድ አስደሳች መረጃ ሰምተናል። እሱንም ሹክ ምንላችሁ ይሆናል። በየጊዜው የመዝናኛ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ማስተር አብነት ወደ ሀገሩ ተመልሷል። በመልካም ስራው የምናውቀውና የምንወደው ማስተር አብነት ባጋጠመው ህመም ምክንያት ከሀገር ውጪ ወጥቶ ሲታከም እንደነበር የምናስታውስ ቢሆንም የሕክምና ክትትሉን ጨርሶ ወደ ሀገሩ መመለሱን በፌስቡክ ገጹ ላይ ያስታወቀ ሲሆን ወዳጅ ዘመዶቹ እንዲሁም አድናቂዎቹ እንኳን በሰላም መጣህ በማለት ደስታቸውን የገለጹ ሲሆን በቅርቡም ወደ በጎ ስራው እንደሚመለስም ተናግሯል። የልጅ ሚካኤል አራተኛ የስቱዲዮ አልበም እንግዲህ በራሱ የዩቲዩብ ቻናል ላይ ለአድማጮች ደርሷል። አልበሙም በውስጡ 15 ሙዚቃዎች ያሉት ሲሆን በተለቀቀ በሰዓታት ውስጥም በርከት ያሉ ተመልካቾችንም ማግኘት ችሏል። ከዚህ አልበም እንግዲህ ሲጠበቅ የነበረው ልጅ ሚካኤል ለተቀናቃኞቹ የሚሰጠው የመልስ ምት ሲሆን እንደተጠበቀውም እንግዲህ ልጅ ሚካኤል ዜማዬ በሚለው ሙዚቃ ስራው ላይ ከአራዳ ለአራዳ እስከ አዲስ አራዳ አንድ ሰው አውቃለው ልቡ የተጎዳ ከአራዳ ለአራዳ እስከ አዲስ አራዳ አንድ ሰው አውቃለው ልቡ የተጎዳ ሲል የመጀመሪያ የሂፕሆፕ ስራው ከሆነው አራዳ ለአራዳ እስከ ሶስተኛ አልበሙ አዲስ አራዳ ድረስ የሱ ስኬት ያስከፋቸው እንዳሉ ገልጾ በመቀጠልም እንዲህ ያለ ዜማማ ከሆነ በቀን 10 አይነት እሰራ ነበር፣ እንዲህ ያለ ዜማማ ከሆነ በቀን 10 አይነት እሰራ ነበር ሲል የነ ቴዲዮ ስራንም አጣጥሏል። በመቀጠል ፋፍ በዚሁ ሙዚቃ ላይ የሊቁን ስም ይዤ የሊቀ መላክ ወደ ላይ ነው እንጂ ጸሎት የሚላክ ደብሩ ሞልቼው አካለቴ ላይ ከምትለው ቦታ ያስገቡኛል ወይ የሊቁን ስም ይዤ የሊቀ መላክ ወደ ላይ ነው እንጂ ጸሎት የሚላክ ደብሩ ሞልቼ አካለቴ ላይ ከምትለው ቦታ ያስገቡኛል ወይ ሲል ቴዲዮ ከ2 ዓመት በፊት ንቃ በሚለው ሙዚቃው ላይ ግባ በሉት ንስሐ ሳትገባ አትገባም ገነት፣ ግባ በሉት ንስሐ ሳትገባ አትገባም ገነት ሲል ለዘፈነው ሙዚቃ ቀጥተኛ መልስም ሰጥቷል። ልጅ ማይክ በዚህ ብቻ አላበቃም። እንግዲህ ቀጠል አድርጎም እኔ ዘግቻለሁ ዶሴ መልሻለሁ ህመም ነው አውቃለሁ፣ አረ በጣም እንዳልከው ተቀመጥ ሁለተኛ አልመጣም፣ እኔም ዘግቻለሁ ዶሴ መልሻለሁ ህመም ነው አውቃለሁ፣ አረ በጣም እንዳልከው ተቀመጥ ሁለተኛ አልመጣም ማለት ቴዲዮን እንግዲህ ዲስ አርጎታል። በመጨረሻም ፋፍ ባስተላለፈው መልእክት እየተግባባን እንጂ ሂፕሆፕ እናንተን ነው ታዋቂ ያደረጋችሁ፣ እኔ ግን ሂፕሆፕን ነው ታዋቂ ያደረኩት። ሂፕሆፕ እናንተን ነው ፌመስ ያደረገው፣ እኔ ደግሞ ሂፕሆፕ ነው ፌመስ ያደረኩት እዚህ ሲል ለተፎካካሪዎቹ መልእክቱን አድርሷል። እናንተስ አልበሙንም እንዲሁም ልጅ ሚካኤል የሰጠውን የመልስ ምት እንዴት አገኛችሁት? የሂፕሆፕ ንጉስስ ማን ነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ቴዲ አፍሮና ሮቤል ሚደቅሳ ተጣመሩ። በቅርቡ ከበራፍ በሚል ርዕስ የሙዚቃ አልበሙን ለአድማጮች ያቀረበውና በአጭር ጊዜ ውስጥ ተወዳጅነትን ያተረፈው ድምፃዊ ሮቤል ሚደቅሳ ከድምፃዊ ቴዲ አፍሮ ጋር የሙዚቃ ኮንሰርት ሊያቀርብ እንደሆነ ተሰምቷል። ይህ የሙዚቃ ዝግጅት በኬንያ ሞምባሳ የሚካሄድ ሲሆን የዘንድሮውን የፍቅረኛሞች ቀን ምክንያት በማድረግ ከየካቲት 6 እስከ የካቲት 9 ድረስ ለ3 ቀናት የሚቆይ ይሆናል ተብሏል። በዝግጅቱ ላይ ቴዲ አፍሮ፣ ሮቤል ሚደቅሳና ኤደን አሸሹም ከአቦጊዳ ባንድ ጋር በመሆን የሙዚቃ ኮንሰርታቸውን ያቀርባሉ። ለሳምንት የነበሩን የመዝናኛ ዜናዎች እነዚህን ይመስሉ ነበር። አዳዲስ የመዝናኛ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።